አቤት። ሰላም እንዴት ናችሁ? አለን። ይቅርታ ምን ፈልገህ ነበር? እንትና የለችም እንዴ? ይቅርታ የኔ ወንድም ቤት ተሳስተሃል መሰለኝ። አዎ ከፍቼለት ነበር ግን ይመስለኛል ተሳስቷል። የተሳሳትኩ አይመስለኝም። የእናዜ ቤት ነው አይደለ? ምን ይሻላል ታዲያ? አላገኘም ስትለኝ እኮ ነው ቤቷ ድረስ የመጣሁት። ምናልባት እዛኛው ቤት ጠይቅ እስቲ። አዎ እዛኛው ቤት። እሺ በሩን ዘግተሽው ነው በቃ። ድራማውን እንቀጥል ወይስ? እባክህ ቅዱስ እባክህ ተው። ከዚህ በኋላ የምንመተው ጨዋታው እኮ አንዴ ጀምሯል። የኔ ቆንጆ በቃ እሺ እደውልልሃለሁ። አሁን ሂድ። ሞኝ መስልሻለሁ እንዴ? እውነት እመነኝ ቅዱስ እደውልልሃለሁ። ባትደውይ ግን እንደሆነ አላሽልሽ። ተግባባን? አዎ ተግባብተናል። በቃ ሂድ። ስልክሽን እጠብቃለሁ። ደውይ። እሺ በቃ ሂድ። ሂድ። ወይ ጉድ! ምን አይነት እብድ ልጅ ነው? ቆይ ምንድን ነው የማደርገው? ለምንድን ነው ከዚህ ሁሉ ጊዜ በኋላ መምጣት የፈለገው? ሲኖላ! አቤት! እዚህ ነኝ። ምን አይነት ግጥምጥሞች ነው? እሺ ቆይ ለምን ስሜን ዋሸ? ግራ ገባኝ እኮ። አምላኬ መች ነው የተረጋጋ ህይወት የሚኖረኝ? ሲኖላ ነይ እንጂ። መጣው። እየመጣው ነው። ጥሩ ነገር እየተሰማኝ አይደለም። ከዚህ ነገር ጀርባ እርግጠኛ ነኝ የዲቤ እጅ አለበት። አዎ ራሱ ነው። እኔን ለመረበሽ ምንም ያደርጋል። ሲሎና አሁንም ወጥመድ ውስጥ ገብታለች። ሰላም ውድና የተከበራችሁ የይና ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም እንግዲህ ሲሎና ድራማ በጣም አስተማሪና በጣም አንገብጋቢ የሆነውን ቆንጅዬ ድራማ ይዤላችሁ መጥቻለሁኝ። በጣም እንግዲህ በሚገርም ሁኔታ አሁንም ድቤ እየተጫወተባት ይገኛል፣ ለሲሎና ማለት ነው። ሲሎና ግን አሁንም ነገራቶችን ለወርካ ነግራ መፍትሄ ከማግኘት ባሻገር ነገራቶቹን ደብቃ በራሷ ለመወጣት እየሞከረች ትገኛለች። በጣም ነው የሚያሳዝነው። ምክንያቱም ለወርካ ብትነግረው ኖሮ ይሄን ያክል ችግር አይፈጠርም ነበር ማለት ነው። እናም እንግዲህ የድሮ ፍቅረኛዋ ቤት ድረስ መጥቶ እንትናናለች እንዴ ምናምን ነገር ብሎ ያው እንትን ለማለት እሷን ለማስደንገጥ ነው፣ ለማስፈራራት ነው እንጂ አሁን እንድትነግረው አይፈልጉም። እና እንደዛ ብሎ ያው ቀጥሯት ሄዷል ማለት ነው። እሷም እንግዲህ አባቴ ጋር ነኝ ብላ አባቴን አሞታል አባቴን አይቼ ልምጣ በማለት ሰበብ እንግዲህ ከቤት ትወጣለች። በመቀጠልም እንግዲህ እሷ በሄደችበት ወርካ ከስራ ቦታ ይመጣል። እናም እንግዲህ ሲመጣ ሲያጣት የት ሄደሽ ነው በሚላት ጊዜ እኔ አሁን አባቴን ላይ ሄጃለሁኝ እመጣለሁ በማለትም በምትነግረው ጊዜ እሱም እንግዲህ በመቀጠል እኔም እመጣለሁ በቃ እሺ ደረስኩብሽ በማለትም ይመልስለታል። እሷም እንግዲህ በፍጹም እንዳትመጣ እኔ ራሴ አሁኑኑ እመጣለሁ ማለት ትመልስለትና ስልኩን ትዘጋዋለች። በመቀጠል እንግዲህ ድቤ ይደውልለትና አሁን ሚስትህ ከማን ጋር እንዳለች ታውቃለህ ግን በማለትም ደውሎ ይነግረዋል። እናም እንግዲህ በመቀጠልም አስቢበት ብለው ጊዜ ቢሰጧትም እነሱ ግን በዚህ በኩል ወርካ አይን እጅ ከፍንጅ እንዲያገኛት ስለፈለጉ እቅዳቸውን የተሳካላቸው ይመስላል። እናም እንግዲህ በሚያሳዝንና በሚያስደነግጥ ሁኔታ አሁንም እንግዲህ ሲሎና አልነቃችም ማለት ነው። ምክንያቱም የእነሱ ፍላጎት እሷን ከወርካ ጋር መለያየት ነው። እሷ ግን በፍጹም ሊገባት አልቻለም። ዛሬ እንግዲህ ልትሸፋፍን ብትሞክርም በፍጹም ሊገባት አልቻለም። ምክንያቱም ራሷን ህይወቷን እያበላሹ ያሉትን የድሮ ፍቅረኛዋና ድቤ አሁንም አልተኙላትም እና በሚያሳዝን ሁኔታ አሁንም ለወርካ ያለውን ነገር ማስረዳት እየቻለች በፍጹም ለመናገር ያለውን ነገር ለወርካ
በማስረዳት ፋንታ እሷ ግን አሁንም እየደባበቀች ትገኛለች። እናም እንግዲህ በጣም ነው የሚያሳዝነው ማለት ነው። ምክንያቱም ያለውን ነገር ብትነግረው ኑሮ ወርካ የሆነ መላ ይፈጥር ነበር ማለት ነው። በዚህ በኩል ደግሞ እህቱ አለች ማለት ነው፣ የወርካ እህት። እናም እንግዲህ የወርካ እህት ራሱ በጥፊ ብላታለች ማለት ነው። ምክንያቱም ሲሎና ብዙ ጊዜ ዝምተኛ ልጅ ናት ማለት ነው እና በጥፊ መታታለች። በሚያሳዝን ሁኔታ ግን አሁንም ሲሎና ዝምተኛነቷን አሁንም ቀጥላበታለች። እናም እንግዲህ በዚህ በኩል ደግሞ ሜላት አለች ማለት ነው። ሜላት አሁንም ከድቤ ጎን ቆማ የሚያረጓትን ነገር የሚሰሯትን ነገር እያየች ትገኛለች። እናም እንግዲህ ሜላት ባለውን ነገር አሁንም ደስተኛ ናት ማለት ነው። በጣም እንግዲህ በሚያሳዝንና በጣም በሚገርም ሁኔታ ድቤ በጣም ደስተኛ ነው። አባቷ ግን ተጠንቀቂ ቢላትም ግን ሲሎና አሁንም አልነቃችም ማለት ነው። በጣም ነው የሚገርመው። ምክንያቱም በተደጋጋሚ እንትን ብለውባታል፣ ግን እሷ በፍጹም አሁንም ልትነቃ አልቻለችም። አሁንም እንትን እያለች ትገኛለች ማለት ነው። እናም እንግዲህ ለወርካ ነግራው ነገሩን ቢፈታ በጣም ቆንጆ ቢሆንም እሷ ግን ያንን አልመረጠችም። እና አሁንም አባቷ ግን ተጠንቀቂያቸው፣ እኔን ምንም አያደርጉኝም፣ አንቺ ተጠንቀቂ ቢላትም እሷ ያው እንግዲህ ልትጠነቀቅ አልቻለችም ማለት ነው። በጣም ነው የሚገርመው። ያው እንግዲህ ከዚህ ድራማ የምንማረው ነገር ቢኖር ብዙ ጊዜ አንዳንድ ነገር ሚስጥር አድርገን ማቆየታችንን ሚስጥር ያልሆነ ነገራቶች ማለት ነው ራሳችንን እየጎዳን ይሄዳል። እናም በስተመጨረሻም እንግዲህ እያወራት ነው ካፌ ድረስ የሄደባት ማለት ነው። ከድሮ ፍቅረኛዋ ጋር ቁጭ ብላ ሻይ እየጠጣች ማለት ነው። እስቲ ቀና ቤሷ ጎንበስ ብላ እያወራቸው ነበረ። እስቲ ቀና ብለሽ እይኝ እስቲ በማለት ነው ያየችው ማለት ነው። እና እዚች ጋ አሁን ሲሎና ውሸታም አስብሏታል ማለት ነው። ምክንያቱም መደበቅ አልነበረባትም። እንደዚህ ነው እነሱ እንትን እያሉኝ ነው ያው አላረላ እያስፈራሩኝ ነው ብላ ብትነግረው ኖሮ ኦርካ ይረዳት ነበር። ምክንያቱም ይሄንን ሜላትን ራሱ እሱ ላይ የምታረገው ነገር ስለሆነ እያስፈራራችው ምናምን አላረለ እንትን እያለችው ስለሆነ እሱ ይረዳት ነበረ። ግን እሷ ልትነግረው ፈቃደኛ አይደለችም። በራሷ በኩል መወጣት ነበረ የምትፈልገው። ግን በሚያሳዝን ሁኔታ እሷ ያንን አልመረጠችም። ግን አሁንም የወደቀችበትን ያለችበትን ተመልከቱ። ከዚህ ድራማ ያው እንግዲህ በዚህ ድራማ ላይ አስተያየት ያላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉ ደግሞ ኮሜንት ላይ ያስፈሩልኝ ማለት ነው። እስካሁን ድረስ የምታበረታቱኝ ከልብ አመሰግናለሁ። ቀጣይ እንግዲህ እንደሚሆን አይታወቅም። ካፌ ድረስ ሄደው ነበር። እስቲ ቀና ብለሽ ይኝ በማለት ቀና ስትለካ እሱ ካጠገቧ ነው። ማን የደወለለት? ድቤ ነው ማለት ነው የደወለለት። እስቲ ሄደህ እስኪ እዚች ጋር ሄደህ እያት ከማን ጋር እንደሆነች። አንተ ግን አባቴ ጋር ነኝ ብላ ትዋሻሃለች። በጣም ውሸታም ናት እኮ ብያሃለሁ። ወንድ ታባረራለች ብሎ ድቤ በነገረው መልኩ ማለት ነው ወርካ ባያምነውም ግን እስቲ ልይ ብሎ በሄደበት ነው ያንን ነገር ያየውና በአይኑ እንዲያይ ስለፈለጉ ማለት ነው። እና ፋሚሊ ሌላ እንግዲህ ቀጣይም እንደሚሆን አይታወቅም። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቸር ቆዩልኝ።